የኢኤምኤስ ተመልካቾቻችን ኢኤምኤስ አገልግሎቱን ለማጥራትና ተደራሽነቱን ለማስፋት በሚያደርገው ጥረት ውስጥ ለምታደርጉት ትብብር እጅግ ያመሰገነ አሁንም ኢኤምኤስ በመላው ዓለም ለተመልካቾቹ የአባልነት አማራጭ ያቀረበ ሲሆን በዚህም አገልግሎታችንን ከማጎልበት ባሻገር ወዳጅነታችንን እናጠናክራለን። አባልነቱን ለማረጋገጥ የመጀመሪያው አማራጭ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ሲሆን አባልነትን ጆይን በማድረግ ደግሞ የሲልቨር፣ የጎልድ፣ ዳይመንድ እና ፕላቲኒየም ደረጃዎችን በመያዝ የክቡር ስፖንሰርነት መለያን ይጎናጸፋሉ። በተጨማሪም ለኢኤምኤስ በቋሚነት ወርሃዊ ድጋፍ ለማድረግ በemsnews.net/membership ላይ በመግባትና የአባልነት ፎርሙን በመሙላት ያሉትን አማራጮች ተከትለው የሚወዱትን ጣቢያ የወደዱትን ያህል እንዲደግፉ ጥሪውን በአክብሮት ያቀርብላችኋል። ኢኤምኤስ የሚተማመኑበት የእናንተው የመረጃ ምንጭ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለቱን ዜናዎች አጠናክረን ይዘን ቀርበናል። ከዜናዎቹ ጋር አብረን የምንቆየው በቴክኒኩ ሰውነት ማነው ስራፊል ትእዛዙና ዜናዎችን በማቅረብ ላይ ፋሲሊያን እንሆናለን። ተከታተሉን። ፋኖ ሰሞኑን ባደረጋቸው ውጊያዎች በርካታ የመከላከያ ሰራዊት አባላትን መግደሉና መማረኩን አስታወቀም። ከተማረኩት መካከል የውጊያ መኮንኖችም ይገኙበታል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በሰሞኑ ውጊያ አንድ ዙ-23 ከማቃጠሉም በተጨማሪ በርካታ የጦር መሳሪያዎችን ማርኳል። ምኒልክ ዕዝ የሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ከተማ ዙሪያ ከጥቁር ውሃ እስከ ሳንቃ ባደረገው ከፍተኛ ውጊያ ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በአርፒጂ አንድ ዙ-23 በማቃጠልና በማውደም ብሎም የቡድንና የነፍስ ወከፍ መሳሪያ በማድረግ ታላቅ ድል እንደተጎናጸፈ አስታውቋል። እዙ እንዳለው በዚህ ውጊያ 35 የመከላከያ ሰራዊት አባላት ሲገደሉ 7 ደግሞ እጃቸውን ሰጥተዋል። ይህን ተከትሎም ሰራዊቱ መድፍ፣ አየር መቃወሚያና ሞርታር ወደ ቅዱስ ሀርቤ ወይም ጣንቋ አካባቢ በመተኮሱ 3 ንጹሐን ዜጎች ሲገደሉ 9 ደግሞ በጽኑ ቆስለዋል። 4 የአርሶ አደር መኖሪያ ቤቶችም ተቃጥለዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ታህሳስ 24 እና 25 ባደረገው ውጊያ ደግሞ የመከላከያን 25ኛ ክፍለ ጦር ሙሉ ለሙሉ መደምሰሱን አስታውቋል። በዚህ አውደ ግንባር 206ኛ ኮር 3 ዲሽቃዎች፣ 2 ሞርታሮች፣ 8 ብሬኖች፣ 5 ስናይፐሮች እና 230 ክላሽንኮቭ የጦር መሳሪያዎችን ከበርካታ ተተኳሾች ጋር መማረኩንና 2 የመቶ አለቃ ማዕረግ ያላቸውን መስመራዊ መኮንኖች ጨምሮ 61 ወታደሮች እጁ ላይ እንደገቡ አስታውቋል። 2 የሬጅመንት አዛዦች፣ 500 አለቃዎችና 420 የመከላከያ ሰራዊት አባላት መገደላቸውንና ከ137 በላይ የሚሆኑት ደግሞ መቁሰላቸውን በፎቶና በቪዲዮ አስደግፎ በለቀቀው መረጃ አመልክተዋል። የ602ኛ ኮር አዛዥ ጀነራል ሶፊያን አህመድ የ32ኛ፣ 57ኛ እና 25ኛ ክፍለ ጦርን አቀናጅቶ ለማጥቃት የነበረው ወታደራዊ እቅድ በቴዎድሮስ ዕዝ 206ኛ ኮር ሙሉ በሙሉ መክኗል የሚለው ቴዎድሮስ ዕዝ የተበታተነውን የጀነራል ሶፊያን ጦር ለማገዝ በማቻከል አቅጣጫ የተንቀሳቀሰው ሌላው የመከላከያ አካል 4ኛውን ዲሽቃ ለቴዎድሮስ ዕዝ 109ኛ ኮር አስረክቦ ወደ መጣበት ተመልሷል ሲል ገልጿል። ፋኖ አገኘሁት ባለው ወታደራዊ ድል ዙሪያ የመከላከያ ሰራዊቱን አስተያየት ለማካተት የተደረገው ሙከራም አልተሳካም። በእንሴኖ በተከሰተ ግጭት የሰዎች ህይወት አለፈ። ዛሬ በየጊዜው ዜጎች የሚገደሉባት እንሴኖ ከተማ ግጭት ተከስክሶ እስካሁን ባለን መረጃ ከ7 ያላነሱ ሰዎች ህይወታቸው አልፏል።
በማዕከላዊ ኢትዮጵያ ክልል በማረቆና በመስቃን ማህበረሰቦች መካከል የሚታየው ግጭት በተደጋጋሚ እያገረሸ የበርካታ ዜጎችን ህይወት እየቀጠፈ ሲሆን በዛሬው ዕለት በተቀሰቀሰው ግጭት እስካሁን ባለው መረጃ እስከ 7 የሚደርሱ ሰዎች ህይወታቸው አልፏል። የክልሉ አስተዳዳሪ አቶ እንዳሻው ጣሰው ችግሩ በሽምግልና እንደተፈታ በተደጋጋሚ ሪፖርት ሲያቀርቡ የቆዩ ቢሆንም መሬት ላይ ያለው ተጨባጭ ሁኔታ ግን ከዚህ የተለየ መሆኑንና እጅግ በጣም አሳሳቢ እንደሆነ የአካባቢ ነዋሪዎች ይገልጻሉ። ግጭቱን ተከትሎ ጎማዎችን በማቃጠልና በድንጋይ መንገዶችን በመዝጋት የተሽከርካሪ እንቅስቃሴ ተስተጓጉሎ እንዲውል መደረጉንም ነዋሪዎች አክለው ገልጸዋል። የቬንዙዌላው መሪ በኒውዮርክ ፍርድ ቤት ይቀርባሉ። አሜሪካ በጉልበት አፍና የያዘቻቸው የቬንዙዌላው መሪ ኒኮላስ ማዱሮ በኒውዮርክ ሲቲ ፍርድ ቤት እንደሚቀርቡና በአደንዛዥ እጽና በጦር መሳሪያ ዝውውር ክስ እንደሚቀርብባቸው የተለያዩ የመገናኛ ብዙሃን ዘግበዋል። ማዱሮ የትራምፕ አስተዳደር ተደጋጋሚ ዛቻዎችን ሲያሰማ መቆየቱን ተከትሎ ባለፈው ሳምንት በተካሄደ ጥንቃቄና ፍጥነት የተሞላበት ዘመቻ ነው በቁጥጥር ስር የዋሉት። ድርጊቱን ተከትሎ የቬንዙዌላ ዜጎች የዓለም ሕዝብ የተለያዩ አስተያየቶችን እየሰጡ ይገኛሉ። የማዱሮን መያዝ የሚደግፉ በአብዛኛው በአሜሪካ የሚኖሩ የቬንዙዌላ ተወላጆች ያሉትን ያክል በአገሪቱ የሚገኙ በርካታ ዜጎች ደግሞ ድርጊቱን በመቃወም ሰልፎችን አካሂደዋል። በተለያዩ የዓለም ሀገራት የሚገኙ ዜጎችም የአሜሪካን ድርጊት ከኢምፔሪያሊዝም ወይም ከዚህ በፊት በአፍሪካና በሌሎች ሀገሮች ከታየው የቅኝ ግዛት ድርጊት ጋር በማመሳሰል እየተቃወሙት ይገኛሉ። ሜክሲኮና ብራዚልን ጨምሮ በርካታ የላቲን አሜሪካ ሀገራት የአሜሪካን ድርጊት አጥብቀው ሲያወግዙ፣ ቻይናና ሩሲያም ተመሳሳይ አቋም አንጸባርቀዋል። አውሮፓውያን የትራምፕን አስተዳደር ላለማስከፋት በሚመስል መልኩ መለሳለስን መርጠዋል። የአፍሪካ ህብረት ድርጊቱን ሲቃወም ከአፍሪካ ውስጥ በቅርቡ በእስራኤል ብቻ እውቅና የተሰጣት ሶማሌላንድ የአሜሪካን ድርጊት ደግፋ መግለጫ አውጥታለች። ማዱሮ አሜሪካ የምታቀርብባቸውን ክስ እንደማይቀበሉት በተደጋጋሚ ሲያስታውቁ ቆይተዋል። የትራምፕ አስተዳደር ከተቃዋሚው የዲሞክራቲክ ፓርቲ እየደረሰበት ያለውን ከፍተኛ ትችት ለመከላከል በሚመስል መልኩ በቬንዙዌላ ላይ ወረራ እንደማይፈጽም፣ ይልቁንም በማዱሮ ቦታ ከተተኩት የቀድሞዋ ምክትል ፕሬዚደንት የአሁኗ አዲሷ መሪ ሮድሪገዝ ጋር ለመስራት ፍላጎት እንዳለው፣ ካልሆነ ግን የኃይል እርምጃ በሂደት እንደሚወስድ እያስጠነቀቀ ይገኛል። የጸጥታው ምክር ቤት በቬንዙዌላ ጉዳይ ላይ አስቸኳይ ስብሰባ ማድረግ ላይ መሆኑንም ዘገባዎች አመልክተዋል። ተመልካቾቻችን ለሰዓቱ ያዘጋጅናቸው ዜናዎች እነዚህን ይመስላሉ። ከተወሰኑ ደቂቃዎች በኋላ ደግሞ ተጨማሪ ዜናዎችን አሰባስበን በድጋሚ ከወንድማገኝ ጋሹ ጋር እናገኛቸዋለን። እስከዛው ሰላም ሁኑ። የኢትዮጵያ ሚዲያ አገልግሎት የሚዲያ ድርሻውን ለመወጣት ጥረት ሲያደርግ ቆይቷል፣ በማድረግም ላይ ይገኛል። ህዝብ የማወቅ መብት አለው። የሚታዩ በፊት ለፊት ያሉትን የአንድ ወገን መረጃ ብቻ ሳይሆን የተሸፈኑ በአምባገነኖች ሊደበቁ የሚሞከሩ እውነቶችን ሁሉ የማወቅ
መብት አለው። በሀገራችን ኢትዮጵያ እየሆነ ያለውን የዜጎችን የሰቆቃ ሞትን፣ መፈናቀልን፣ እስርና እንግልትን፣ የሰብአዊ መብት ጥሰቶችን፣ የፍትህ መዛባትን በማጋለጥ ለጋራ ሀገርና ለእኩልነት የሚደረገውን የዓመታት ትግል ዛሬም በሚዲያው ዘርፍ የድርሻውን ለማበርከት የኢትዮጵያ ሚዲያ ሰርቪስ በተቆርቋሪነትና በኃላፊነት ስሜት በመስራት ላይ ይገኛል። በውጣ ውረዶች እየተፈተኑ ለዓመታት የዘለቁት የሚዲያ ባለሙያዎች በአንድነት ተሰባስበው ልክ እንደ ትናንቱ አምባገነናዊውን ስርዓት ሊሞግቱ፣ እውነትን ሊገልጡ፣ ከህዝብና ከሀቅ ሊወግኑ ዛሬም ጸንተዋል። እርሶም ይህን ሚዲያ በመደገፍ አገልግሎቱ እንዳይቋረጥ ብሎም ተጠናክሮ እንዲቀጥል የድርሻውን ድጋፍ ያድርጉ። ወደ ጎፈንድሚ ገጽ ጎራ በማለት እርሶና ሚሊዮኖች የሚገለገሉበትን ሚዲያ ያግዙ። እናመሰግናለን።